እኔ ስንት ዓመት ይመስላል? ወይኔ የዛሬ ተጋጣሚሽ ደግሞ አንገትሽን ቆልምሜ እንደ ዶሮ ጠምዝዣ ነው የምገልህ እያለ ነው። How much is the cleaning? 2000. No, it's too much. ሰላም የቦስ ሜን ተከታታዮች፣ ዛሬም በአሪፍ ቪዲዮ ተመልሼ መጥቻለሁ። አብራችሁን ቆዩ። ወደ ቪዲዮቹ ያንተ ባሰ አሽለኩ እኔ ስንት ዓመት ይመስላል? ወይኔ ወደ 30 አካባቢ። የዘንድሮ ፈላ ከባድ ነው። ገና አይቶ እስካን አድርጎ ነው በቃ 13 ሚሊዮን መስሏት ነው መሰለኝ የመጨረሻ ነው የሳቀችው። ዋው በዚህ ጠባብ መንገድ ነው ራስ ባንቺ ጋር ይችላል። የሚገርም ነው ጋይስ፣ በጣም ያምራል ምናምን እዚህ ጠባብ መንገድ እንደዚህ የሚሄዱ ግን ያው አንድ ቀን ቴክ ሪስክ ነው። ጥርስ መልቀም ነው ምንም ትንሽ የሚዛንን ካጣ እንደዚህ አይነት ነገር ላይ ያው ፈጣሪ ይርዳ። እንግዲህ ብራዘር ይሄን ከዚህ በኋላ አለቀለት ያራዳል ጓደኛዬ። ቻው በላት ድህነትን አባቴ ጭንቅላቴ ተጠቅሜ የሚገርም የስራ አይዲያ ነው የፈጠረው። እዚህ ሀገር አልተሰራም። ላቦሮ ነው አባቴ ላቦሮ ከዚህ በኋላ የምን ላቦሮ የኪስ ነው። ኧረ እኔ አይመቸኝም። የኔ አባቴ እኔ ደሃ ልጅ ነኝ። እንደዚህ አይነት ነገር በሰላም ምንድን ነው እዛ ጋር በወፈረ ምናምን መስሎሻል? እይ ዝም ብለሽ እንዴት እንደማ አለቀለ አባቴ 7000 ብር ባንዴ። የትኛው የመንግስት የትኛው ባለሀብት ነው በቀን ሳምሰንግ የሚሰራው? ኧረ ኮማንደር አንተ መሆንህን እኮ አላወቅኩም። እሺ ወጡንም ሰርቻለሁ። ቤቱ ላይ እሺ ላጭስ ወጥ ነው ይሄን ከጨረስክ በኋላ ቀጥታ ወፍጮ ቤት ሂድ። ማዘርም መላክ አይታችሁታል። ምንጀው ቡና የሚያንከሸክሽ እሳት የለውም። አይ ጥሩ ቤት ነው ቤት ወጥሻል። ታኩራችን እንዴት ነህ? ዛሬ ያው የፈለኩ ከአንድ ነገር ላስቸግርህ ነው። ወንድ ልጅ አይቸገር እንጂ ተቸገር ላስቸግርህ ይመጣል። እንደማታሳፍረኝ እርግጠኛ ነኝ። እባክህን ያው መቼም ለአንተ ምንም ነገር ልነግርህ እንደምችል ታውቃለህ። ማማ እንዴት አባቱ ነው የምታምነው? ደሞ ኋላ ያደረገን ምን አባን ያልከው እንዴ? ወንድ አለዛ ነው ማለት ነው ጋይስ። ለፋላችሁ ለፋው ጣርኩ ጋራኩ ያለውንኩት ምን አለ የቱ ጋር ነኝ አሁን? ይኸው እዚህ ቁጭ ብያለሁ። እሱ ነው የቱ ጋር እንደሆንክ ለማወቅም ጣር ጋር በቃ ከዛ ታውቀዋለህ። ተማሪ አይደለሽ እንዴ? ገና ተማሪ አይደለሽም? እንደዚህ አይነት ነገር ይባላል እንዴ? አትጨማለቂኝ። በፊት የመጣሁበት ትምህርት ቤት እንደዚህ አይነት መስራት ያለው ተማሪ አይቼ አላውቅም። አትጨማለቂ። አባርሻለሁ ወይም ወላጅ ታመጫለሽ። እንደዚህ አይነት ነገር አልፈልግም። ለሰላም ሰላም ነው ትችላል። ምንድነው? አረ በስመ አብ በጣም ነው ያናደደችኝ። ማነች? 12ኛ ክፍል ያለችው ያቺ ቀይዋ ሳሎነች ምናምን ባሮ ወዳዘው ምናምን ብላ አመነጫጭኝ ዝመታት ነበር ያልኩ አንዴ። በዚህም ይኸው እኔ የለሁበት። ምንድነው? ምንም ቦታ ላይ እኔ እናንተ ምንም ነገር አላደረግም። እንዴት አለቀኝ? ምንድነው ያልኩት? እዚህ ግንባሬ ላይ ያገር ጥዬ ማን ነው አታባቱ ነው ተከሉ። እኔ እኮ እዛ እኮ እንደማስተምረው ትምህርት ነው። እኔ እኮ ዝም እኔ ምልክት እኔ እኮ እዛ እንደማስተምረው ይቅርታ ልበላታ። ይህ ሪያሊቲ ነው። አሁን በየትምህርት ቤቱ የምናየው ጉድ ነው። እንደዚህ ሞር ተማሪው ነው ፓወርፉል ያለውና ገንዘቤን ከፍዬ ስለምማር ማንም ምንም አያደርገኝም ምንም አያመጣም በሚል ነገር ባለስልጣን ሲሆኑ ደግሞ አስቡት። እንጀራ ገመድ ነው የሚቆርጠው። ያሳዝናል። ምን ማድረግ ይቻላል? ቃይ ባልናት ውድ ነሽ የኔ ውድ ነው ማድረግ ሽማኪ ውሸት እንዴ? ምኑ ነው ውሸት? ይኸውልሽ ስሚኝ፣
አንድ ማወቅ ያለብሽ ነገር ቢኖር የፍቅርን ኃያልነት ነው። በቃ አፍቅሬሻለሁ፣ ምንም ማድረግ አልችልም። ውሸት ይኸውልሽ እንዴ አሁን እኮ ቁም ነገር ይመስል አሁን እኮ የቁም ነገር ጊዜ እንዴ የትዳር እኮ ነው። ይኸው ቀለበት ማድረግ እኔ አላምንም። ቀለበት ማድረግ ውሸት አገኘው አውጪው ጠጡልኝ፣ ብሉልኝ፣ ጠጡልኝ። ደስ ብሎኛል ቤቴ ስላለቀ። ብሉልኝ፣ ጠጡልኝ። አንተ በየቤቱ እየዞርክ አንዴ ደግሻለሁ መታችሁ ብሉልኝ ያልከው ታዲያ ደግሻ አይደል እንዴ ወንድሜ? ብላልኝ፣ ጠጣልኝ። ኖ ግቡ እናንተ። እኔ መሰለ ቤት ገንብተህ ሽሮ ነው። ታዲያ ምን ላድርገው ወንድሜ? ቀጣይ ላይ ደግሞ አስተካክላለሁ። ባለፈው ለበላይ እኔ ኮርኒስ አድሼለት ቁርጥ ነው ያስቆረጠኝ። ቀጣይ እኔም ቁርጥ አስቆርጣችኋለሁ። ችግር የለውም ወንድሜ። ብሉልኝ፣ ጠጡልኝ አለም እንዴ? ላላላላ እንዴ ቁልፍ መሬት ላይ የማን ቁልፍ ነው? ይሄን ቤካም ቁልፍ ማዘሮች የሚፈጠር ይመስላችሁ? አዎ አንተ እነሱ ቁልፍ ነው። ላላላላ እንዴ ሰፈር ገብቶ ነበር ባለፈው። እዚህ አይደለም። ላላላላላላላላላላላ ያገኘ ነው። ላላላላላላላላላላላላ ገባን ማለት ነው። ላላላላ አንተ እዚህ ቤት ሀብታም ናቸው። ታይም ፒሲ ያላቸው ቶሺባ ይላል። የድሮ ሞዴል ነች ግን እንጂ አረረ ዋሊት አረ የሞላ ዋሊት ነው። ለዞ ማንቺ ነይ አንቺ ነይ ብቻሽን ቤት ጥሎሽ ይላል። ነይ ላላላ ሌላ ምን አላቸው? እስቲ ነይ እዲ ስልክ ይዟል። የተሰካሽ ስልክ ለዞም ዜድቲ ነች። ምንም አይሉም የድሮ ስልክ ላላላላላላላ ያው ከመጠንቀቅ የመነጨ እንትን ነው፣ ጥንቃቄ ነው። ግን ያው ሪያሊቲው ደግሞ ማንም ዞር ብሎ የሚያየው የለም። ይጥሏል ቁልፉን ሁላ ማንም ቼክ የሚያደርገውም የለም። በቃ የወደቀ ቁልፍ ምናምን የሚባለው እንጂ ማንም እንደ እውነታው ስናየው ማለት ነው። ግን እዛ ጋር በቃ የሚያስቡት እነሱ ልክ እንደዚህ ልጅ እንዳረቀው እንደዚህ ገብቶ ብላውን ያብር እየሄዳችሁ የምር አሁን ደግሞ እንትን የምትሉ መታችኋል። አውቶማቲክ የሚነዳ ወንድ አይመስለንም። ያምርሽ ነው ይሄድሽ ፎርድ F150 ሌክሰስ ጂዋገን ID6 7 ቢሆንስ አይመችሽም? እሱም አይመችሽም? እሱን የሚነዳም አይመችሽም? ለምን እንትን አትሉም ማለት አትደብቁ። አውቶማቲክ ቪትስ የሚነዳ ወንድ በቃ እንረዳቸዋለን እኮ እንዴ። እንደዛ ኢንስታግራም ላይ የሚያጨናንቀው ፎቶ የማን ነው? ሴት ናት የምትነዳው ወይስ ብሩ ከፍ ሲል ማኑዋል ነው የሚመስላችሁ? ይሄዳችሁ አሁን ቀጥሎ የምናየው የአዘርባይጃን ቱሪስት ኢትዮጵያ ውስጥ አነጋጋሪ ቪዲዮዎችን ለቋል ሰሞኑንና መንገድ ላይ ገጠመው ምን ገጠመው የሚለውን ነገር ያሳያለሁ። እስኪ እንየውና ምን ገጠመው አበሾች እንዴት ነው የተቀበሉት የሚለውን ደግሞ አብረን ነው። Gentleman cleaning the shoes. How are you, brother? Salam. How much is the cleaning? 2,000. No, it's too much. He's writing 1,000. No, thank you. Bye. I was planning to clean my shoes and give him more money. Normally it's like 30 beer, maybe 50, maybe 100, but he's asking me for 2,000, and then later I dropped it to 1,000. Hello, brother. How are you? Good to see you. Thank you. Don't worry. How much is the cleaning? Yes. How much? How much money? 50. 50. Okay, I wait. Thank you so much. Thank you. Amesa Genalahu. Thank you. There's 100 here? Yes. Thank you. You keep it, but I have a little surprise for you too. There's also $50. It's for you, okay? No, keep it secret, okay? Put it in your pocket. Thank you so much. You are a good man. Oh, yeah. Your name? Kaswish. Nice to meet you, Kaswish. You good man. Good heart. Thank you. Kaswish, thank you so much. Very nice. Even I was trying to get up, but he's like, let me clean more. He wants to put more stuff. No. Finish. You are a very good man. Thank you so much. Thank you. All the best. Bye. Ciao.
ያው ደስ ይላል እንግዲህ ያውቃሉ ታውቃላችሁ ከውጭ የመጡ ቱሪስቶች እያንዳንዱ ነገር ሰርች አድርገው ዲቴል ኢንፎርሜሽን ይዘው ነው የመጡትና ልክ ለመሸወድ የምናደርገው ነገር እዛ ጋር እንዳያችሁ 2000 ብር ለአንድ ጫማ ላይ መጥረግ እንዳደረገው ሰውዬ ጥሩ አይደለም ስለሚያውቁ ያው ሀገራችንን ማስተቆር ነው ብትሞት እኮ ተረጋጋ ጋዜጠኛ ነኝ ያልኩህ እኮ ነው እንደማትረጋጋ ምን አይነት ጋዜጠኛ ነኝ ይለኛል እሺ ለምን ጉዳይ ነው የመጣው ምን እኔ ማላጣራ ነው ጋዜጠኛ ነኝ ያልኩህ አይደል የዛሬ ተጋጣሚሽ ደግሞ አንገትሽን ቆልምሜ እንደ ዶሮ ጣም ዝዣ ነው የምገልህ ያለ ነው ምን ትላለህ አንተ ፈሪኖስ ቀዳዳ ወረኛ ነው በጣም እንዴት እኔ ከሱ 10 እጥፍ ነው ቀድሜ ተዘጋጅሁት በጣም ተዘጋጅቼበታለሁ በሚገርም ሁኔታ ለፖሊስ እዚህ ቀጠና ስሪ ፖሊስ እጄ ሁኔታ ሞልቻለሁ አመልክቻለሁ እና እኔ ላይ ምንም ማድረግ ስለማይችል ግሬሉ ነው ደስ ስለዚህ ሽንፈትን አምነህበት ነው የመጣህ ማለት ነው ሽንፈትን ተጋጣሚው ነው የተሻለ ያረዳልሽ ባላው ሄሮ ተጋጣሚ እሱ ጋር እኮ ነው የሚያጫውቱኝ እኔ ፈራል ያስፈራል ኦኬ እና እኔ ራሱ ለሱ መድቤለታለሁ እሱ ያሸንፋል ብዬ ማለት እሱ ያሸንፋል ብለህ በእኔ ብዙ ሰው መድቧል በጣም ብዙ ሰው መድቧል እኮ እኔ ለሱ ነው የመደብኩት እንግዲህ በቃ ለፌዴሬሽኑ ምናምን እንዳትናገርሽ ያረዳልሽ እና ቀስ ብለህ እሱን ምናምን አውሮውና እሱ የሚልን ሰምተህ ደግሞ ለኔ ትነግረኛለህ እሺ ላይክ ሼር ሰብስክራይብ በማድረግ የቦስ ሜን ቤተሰብ ይሁኑ አብራችሁን ስለቆያችሁ በጣም እናመሰግናለን በቀጣይ በሌላ ቪዲዮ እስክንገናኝ ባይ ባይ